ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ልጆቼን ከትምህርት ቤት ላነሳ ጉድ ጉድ እያልኩ ነው። ያለችኝ ሰዓት ትንሽ ነች። በሷ ፈጠን ብዬ የሰራሁላቸውን ጁስ ላሳያችሁ ነው። ጁስ አይባልም ብለውኛል ልጆቼ። ስሙዚ ነው የሚባለው። ጁስ የሚባለው ከብርቱካን ከምናምን የሚጨመቀው ነው እንጂ ይሄኛው ጁስ አይባልም ብለው ልጆቼ አስተምረውኛል። እና ስሙዚ ልሰራ ነው። እና ለሱ ያዘጋጀሁት አቮካዶ፣ ማንጎ እና ስትሮበሪ ነው። ስትሮበሪ እንኳን ሁሌም እናገኘዋለን። ማንጎ እዚህ ሀገር ማንጎ በጣም ወቅቱ ካልሆነ ይቅርታ በጣም ይቸግረናል። እንደምታውቁት ብዙ ሰዎች እዚህ የምትኖሩ ሰዎች ታውቁታላችሁ ብዬ አስባለሁ። ማንጎ ሲዝናል ነው ለአሜሪካ። የሆነ ወቅት ላይ በደንብ ይመጣል። ከዛ በኋላ ደግሞ ዋጋውም ይወደዳል፣ ጥራቱም ይቀንሳል። እንደገና ደግሞ እንደ ልብ አይገኝም። በቃ እንደ ልብ አይገኝም። የምታገኙትም የሚረባ ነገር አይደለም። እና አሁን ያው ወቅቱ እየመጣ ነው። ሳመር ላይ በደንብ ይኖራል። የሚያማምር በጣም ጣፋጭ እና ቆንጆ ኦርጋኒክ የሆኑ ማንጎች እናገኛለን። አሁን ያው ብቅ ብቅ እያለ ነው። ካስኮ አካባቢ የምትገበዩ ሰዎች አሁን ላይ መግዛት በደንብ መጠጣት አለባችሁ። ጁስ መጠጣት አለባችሁ። ማንጎ መብላት አለባችሁ ከነ ቤተሰባችሁ። እና ያው ክረምት ላይ ግን አይኖርም። እጅግ በጣም ውድ ነው ዋጋው። አንዳንዴ ክሮገር ሄዳችሁ ስታዩ ሁለቱም $5 ይሏቸዋል። እሱም አያምርም። እንደዚህ የሚያምር ማንጎ የምታገኙት ያው በጋ ላይ በበጋ ሰዓት ነው፣ በሳመር ላይ ነው። እና ያን ጊዜ ጠጥታችሁ የክረምቱን ደግሞ በትኩስ ነገር መሸወድ ነው። እና እኔም ይሄንን ክረምቱ ከወጣ ለመጀመሪያ ጊዜ አሁን ያገኘሁት ነው ከካስኮ። ክረምት ከመግባቱ በጋ ላይ ግን እንደ ልባችሁ ነው የምታገኙት። ስትሄዱ ሁሌም ቆንጆ ቆንጆ ማንጎ ታገኛላችሁ። አሁን ግን መምጫው ነው። አሁን መምጫው ነው። ስፕሪንግ ሲያልፍ ትንሽ ትንሽ መታየት እየጀመረ ነው። ቆንጆ ቆንጆ ማንጎ እየመጣ ነው። ክረምት ላይ ግን ያው አያምርም። እና ፍሩቶቼን ቆራርጬ ስትሮበሪን ፈጭቻለሁ። ስትሮበሪን ስፈጭ ምንም አይነት ውሃ አልጨምርም። በራሱ ስትፈጩት ይቀጥናል። መጀመሪያ እስክትጀምሩ ድረስ ትንሽ እስኪፈጭ ድረስ እንትን ይላል፣ ያስቸግራል። ከዛ በኋላ ግን አንዴ መፍጨት ከጀመረ በኋላ በደንብ ከተዋሃደ በኋላ ስሙስ አድርጎ በደንብ ነው የሚፈጭላችሁ። እና ምንም አይነት ውሃ መጨመር አያስፈልግም። ቀጥሎ ደግሞ የምፈጨው ማንጎ ነው። ይሄ 2 ማንጎ ነው። ብዙ ይወጣዋል። እንደምታዩት ኦልሞስት ሞልቷል ማለት ይቻላል እና እቃው። እና በሚገርማችሁ ካስኮ የምትገዙ ሰዎች በጣም ቆንጆ ነው ማንጓቸው። ኦርጋኒክ ነው። በጣም ጣፋጭ ነው። የሆነ በጣም ጣፋጭ ትልልቅ ቆንጆ ማንጎ ነው ያላቸው። እና አሁን ላይ ገና ብዙ አልገባም። ትንሽ ሞቅ እያለ ሲሄድ ግን ቆንጆ ይመጣል፣ በብዛት ይመጣል። እና የዛን ጊዜ እየገዛችሁ በደንብ ኢንጆይ አድርጉት። እንደዚህ ማደርገው ስትሮበሪው ከማንጎ ቀጠን ስለሚል ውስጡ ሙሉ ለሙሉ ግብት ብሎ እንዳይጠፋብኝ ነው። እና ለልጆቹም ሲያዩት ደስ ስለሚላቸው ብዬ ነው። እና ማንጎን ፈጭቼ ጨርሻለሁ። በነገራችሁ ላይ ደግሞ እነኚህን የቱጎ ካፖች፣ ፕላስቲክ ካፖች አማዞን ላይ ነው የገዛኋቸው። 200 የሚይዝ ከነክዳኑ ረሳው ቆየ። አይ ቲንክ 2 ዓመት አካባቢ ሊሆነው ነው። አሁን እያለቀችብኝ ነው። የተወሰኑ 8 ወይ 10 ቢሆነው ነው የቀሩኝ። እንደዚህ ሲጠጡ ምናምን በተለይ ይዘው ወጣ ሲሉ ፍሩትም ቆራርጣችሁ በውስጡ አድርጋችሁላቸው ስትወጡ፣ መንገድ ስትወጡ ምናምን ሲሪያል ሳይቀር ይዘውበት የሚወጡት ካፕ ነው። እና አሪፍ ነው። 12 ኦንስ ነው። በጣም አሪፍ ነው። ከፈለጋችሁ ምናልባት ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። 200 ካፕ አይ ቲንክ አልተሳሳትኩ 20 ምናምን 26 እስከ $30 አካባቢ ቢፈጅ ነው። እና እስኪ ቆይ ሊንክ ፈልጌ ያስቀምጥላችኋለሁ። ቆንጆ እቃ ነው። እና በዚህ መልኩ ጁሴን እያዘጋጀሁኝ ነው። የአቮካዶ ውፍረት የግድ ውሃ መጨመር አስገድዶኝ ነበር እና ውሃ ጨመርኩበት። አቮካዶ ያው ቶሎ እንትን አይልም፣ ቀጠን አይልም። እና
ከሌሎቹ ፍሩቶች ይበልጥ ብዙ ውሃ ይፈልጋል። አቮካዶን ስፈጭ ትንሽ ቴስቱ ጥሩ እንዲሆን ውስጡ ሲናመን እና ማር ጨምሬበታለሁ። ብዙ ቴስት ስለሌለው እንዳይጠሉት ወደው እንዲጠጡት በማለት እንደሱ አድርጌያለሁኝ። ያው ዝግጁ ነው፣ ተፈጭቷል። አሁን ሰዓቴም ኦልሞስት ትንሽ ደቂቃዎች ናቸው ያሉኝ፣ ሰዓቱ ደርሶብኛል። የልጆቹን አዘጋጅቼ ይዤላቸው አልሄድም። ቤት እንደመጡ ነው የሚጠጡት ኢንጆይ እያደረጉ በደንብ። እኔ ግን አንድ ብርጭቆ ለራሴ ቀድቼ ይዤ መውጣት አለብኝ፣ እየጠጣሁ እሄዳለሁ። በጣም ስለምወድ ትዕግስቱም የለኝም ለመጠበቅ። የኢትዮጵያ ራሱ በጣም ብዙ ነበር የጠጣሁት የመጣው ጊዜ። እዛ ደግሞ ልዩ ነው፣ በጣም ነበር የሚጣፍጠው። በጣም ቆንጆ ስሙዚ ነው የሚያዘጋጁት። እና ይሄን ይመስል ነበር የዛሬው ቪዲዮዬ። ቤተሰቦቼ በጣም 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 አመሰግናለሁ ላደረጋችሁልኝ ሁሉ አስተዋጽኦ። በሚቀጥለው ሌላ ቪዲዮ ይዤላችሁ እስክመጣ ድረስ ሰላም ቆዩልኝ በያላችሁበት። እግዚአብሔር ከእናንተ ጋር ከሁላችን ጋር ይሁን። ሰላም ሁኑልኝ።